من تفعل؟ من الزيونة؟ يا زلمة بلاش اي بس ما أقول بس قدس ብሩንዶ ማለት ከአሜሪካ እዚህ ሆነ የፈለከውን ዕቃ የምታዝበት አፕሊኬሽን እንዲሁም ዕቃ ስታዝ ከ8 እስከ 10 ባሉት ቀናቶች ውስጥ ይደርሱልሃል። በጣም የሚገርመው ነገር ደግሞ ያለምንም ቅድመ ክፍያ ቤት ድረስ ያመጡልሃል። እንዲሁም ብሩንዶ ላይ ያጣወቃ ካለ ሰጀስት ፕሮዳክት ላይ ገብተህ ከአማዞን ከታርጌት ላይ የፈለከውን ዕቃ ማዘዝ ትችላለህ። የክፍያ መንገዶቹን በንግድ ባንክ በቴሌብርና በአቢሲኒያ ባንክ መክፈል ትችላለህ። ወንድሜ ስልክህን ረስተሃል። በጠራራ ፀሐይ በእግር ከምትሄጂ ቴኒፍ ቴክኖሎጂ ለድርጅታችሁ ማኔጅመንት እንዲሁም ማንኛውም አይነት ሲስተም ከፈለጋችሁ ቴኒፍ ቴክኖሎጂዎች አለላችሁ። ለሆስፒታል ማኔጅመንት ሲስተም፣ ለክሊኒክ ማኔጅመንት ሲስተም፣ ሆቴል ኤንድ ሪዞርት ማኔጅመንት ሲስተም፣ ፋርማሲ ማኔጅመንት ሲስተም፣ ከስተም ሶፍትዌር ዴቨሎፕመንት እና እዚህ ጋር የምታዩቸውን ማንኛውንም አይነት ሲስተም ከፈለጋችሁ ቴኒፍ ቴክኖሎጂዎች አለላችሁ። እዚህ ጋር በምታዩት ስልክ መደወል ትችላላችሁ። እንዲሁም በአካል ገርጂ መብራቴ ለአንበሳ ባንክ ያለበት ቢሮአቸው ሄዳችሁ ማግኘት ትችላላችሁ። ጭር ባለ ስፍራ ሳይኖር ተመልካች This is the end. ያውድ ምን እየሰራ ነው? ባካ አይሰራም ነገር። ለምን አሚጎስ አንበድርም? ምንድነው አሚጎስ? አሚጎስ ብድርና ቁጠባ፣ ለመኪና ብድር ልዩ አማራጭ፣ ለንግድ ማስፋፊያ ልዩ አማራጭ፣ ለወለድ ነጻ ብድር አገልግሎት፣ እንቁ የሴቶች ብድር ቅናሽ ወለድ፣ እነዚህን ያለምንም ቆይታ ጊዜ ስንሰጣቸው የነበረውን አገልግሎቶች ሊገባደዱ 10 ቀናቶች ብቻ ቀርቶታል። ስለዚህ ቶሎ ብላችሁ አሚጎስ ሄዳችሁ ተመዝገቡ። ያሟል። ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን። ኧረ በስመ አብ አባቴ አንዴ ፎቶ ታነሳኛለህ? ይቻላል። በጣም ማመሰግናለሁ። ጥሩ ነው። በቃ ይኸው ቴንክ ዩ። እንዴ አሎ የቤት ኪራይ ክፍል ምንድን? አንተ ወራ አለፈው እኮ የቤት ኪራይ ክፍል ምንድን? ይህ ምን አባቱ ነው? በእናታችሁ ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየሁ። በጣም ይቅርታ። ሰላም የለህም እንዴ? አንዴ አማል እንዴ? ተከራይ እኮ ነህ። በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ። በእናትህ ግባ እናተኛ። በእናትህ ያሟል። ወዲህ ነው የምሄደው። አለ የቤት ኪራይ ክፍል ምንድን? ሰላም ነው ወንድሜ? አንዴ ልጄን ትይዝልኛለህ? ይቻላል። በጣም አመሰግናለሁ። ሲያምር በእናትህ ጭቅጭቅጭ እንዴ ነው ይሻላል። ቃል ቡቲክስ ነው። እኔም ልብሴን ዲዛይን ማድረግ ጀምሬያለሁ። ከላይ የሚገርም ሹራብ ሱሪ እንደው ቆይ እዚህ ጋር 2 ጫማ አለ። ከዛ ነጭ ካልሲ፣ ከዛ የሚገርም ሱሪ አለ። ስራይ ፓንት ደን እዚህ ጋር ሹራብ አለ። ከዛ በጣም ጸዴ ነው ማለት ነው። ይሄን እንትን ያልኩ ከቃል ቡቲክ ነው። ይመቻችሁ። አይ ከተሳሳትኩ አግባኝ። ግን ወተት ቀይ ነው አይደለ? መልአክ የሚሆን የሚያስቀጣ ቢሆን ኖሮ ጉድህ ፈልቶ ነበር። ስም ማነው ምናምን ብዬ ማካበድ አልፈልግም። ካሁን በኋላ የኔ ነው ስም። ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋርች። ሰላም ነው ወንድሜ? ምንድን ነው የሚሸተው እዚህ አካባቢ? አይሸትም? አሬ ሰፈር ገማ ምንድን ነው የሚሸተው? አይሸትም? ኧረ ወንድሜ ልጸዳዳበት በእናትህ። ወይኔ በርጠሚዎስ
ምንድነው? ወይኔ መጠጥ፣ ወይኔ ተጫወተብኝ። እና ማንኛውም ቲክቶከር ከኔ ጋር መጣላት የሚፈልግ ካለ 24/7 አክቲቭ ነኝ። ታዲያ ለምን ከሴዶ ጋር አትጣላ እንዴ? ከሰው ጋር ነው መጣላት የምፈልገው። እኔ አልደባደብም ከሰው ጋር። ታዲያ ምን ትሰራለህ 3 ሳምንት ሙሉ እዚህ ጫካ ውስጥ? እሱማ ያው በደሞዜ ልክ ቤት የምከራየው አጥቼ ነው እዚህ ጫካ ትንሽ 3 ሳምንት። እንዴ ታዲያ ለምን ወደ ላናን አፕሊኬሽን አትጠቀም? ምንድነው? ያለምንም ኮሚሽን በአቅም የፈለግከውን ቤት ኪራይም ሆነ ግዢ ባለህበት ቦታ ሆነ በኖዶላላ አፕሊኬሽን ማግኘት ትችላለህ እኮ። እውነቴን ነው። አሁን እንዲሁም ቀጥታ ከአክራዩ ወይም ከሻጩ ጋር ስለምትገናኝ ምንም አይነት አለመተማመን አይፈጠር። እንዲሁም አፕሊኬሽኑን ከአፕ ስቶር ወይም ከፕሌይ ስቶር ላይ ማግኘት ትችላለህ። በጣም ነው የማመሰግነው ወንድሜ። ይበቃልኝ። ናንጂ ድብድቡስ የምን ድብድብ? እንዴ ደበደበ አላችሁ ምን ናንጂ